ነቢያችን አለይሂ ሰላቱ ወሰላም አብረዋት የሚሆኗት አንዲት ባሪያ ነበረቻቸው። ከግብፅ አገር የመጣች ናት። ጎሳዋ ቂብጢ ነው። ማሪያ ትባላለች። እቺ ማሪያ ራቅ ያለ ቦታ ነበረ የነበረችው። ከዕለታት አንድ ቀን ነቢዩን ልትዘይር አለይሂ ሰላቱ ወሰላም መሀል ከተማ ትመጣለች። ስትመጣ ለአጋጣሚ ሆኖ ከዛ ቀን በፊት እናታችን ሐፍሷ የዑመር ብን አልኸጣብ ልጅ ረዲየላሁ ተዓላ አንሃ ያ ረሱለላህ ለበይክ ቤተሰቦቼ ናፈቁኝ ልዘይር ፍቀዱልኝ ትላለች። ምን አለ ሂጂ ችግር የለም ብለው ሽኝት። መቼ በዚህ ቀን እመጣለሁ ብላ አልተናገረችም። አላ ኩሊ ሓል ለካሷ ቀኗን ቆጥራ እለቱን አስታውሳ በዛ ቀን ለካ መጣለች። ነቢያችን አያውቁም አለይሂ ሰላቱ ወሰላም እሷ መምጣቷን። ከመምጣቷ በፊት ማሪያ ድንገት በዛ ሰፈር ትመጣለች። ሰላም አለይኩም ማሪያ እንዴት ነሽ ደህና ነሽ ወይ ተባባሉና የባልና የሚስት ነገር ተያይዘው ክፍት ቤት የለም። አይሻም ቤቷ አለች፣ ሰውዳም አሉ፣ እነ ዘይነብ አሉ። ክፍቱ ቤት የማን ቤት ነው? የሐፍሷ ቤት ነው። አላ ኩሊ ሓል ማሪያን ይዘው ነቢያችን አለይሂ ሰላቱ ወሰላም ግቢት ገብተው እየተጫወቱ ቆይተው ምን ብለው በዛውኑ ቀኗን ቆጥራ ሐፍሷ መጣለች። ቤት አንኳኩ። ቤቱን ስታይ ዝግ ነው ቤቱ ውስጡ። የሷ ቤት ነው። ማን ዘግቶት ነው የኔን ቤት ብላ ስታስብ ውስጥ ሰው አለ። ማን ሊሆን ይችላል ብላ ስታዳምጥ የነብዩ ድምጽ ነው አለይሂ ሰላቱ ወሰላም። የመጨረሻ ተሰማት። ነቢያችን ሰለላሁ ዐለይሂ ወሰለም ማሪያ ጋር ቆይተው ሰውነታቸውን ታጥበው በቃ እንሂድ እንሸኛኝ ተባብለው ውጤት ሲሉ በሩ ላይ ግጥምት። አላ ኩሊ ሓል ወፊዕለን ነቢያችን ሰለላሁ ዐለይሂ ወሰለም ለሴቶቹ በጣም ረሕመተኛ ናቸው። የእውነት ነው የሚያዝኑት። እና ያ ረሱላላህ አለቻቸው። ለበይክ በጣም እያለቀሰች ነው። ምን ሆነሽ ነው የምታለቅሽው? እንዴት አላልቅስ ያ ረሱላላህ ምን ነው? እሳቸው ማሪያ እኮ ናት አሉ። አውቃለሁ ማሪያ መሆኗን፣ ግን በራሴ ተራ በቤቴ ፍራሼ ላይ